ሰላም እንዴት ናችሁ? ይህ ክብር ለሚገባው ክብር የምንሰጥበት የምንመሰጋገንበት ልዩ የምስጋና ፕሮግራማችን ነው። ይገባውታል። ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን፣ የዛሬ የክብር እንግዳ አድርገን ይዘን ነው የቀረበን የሙዚቃ ኢንዱስትሪ ከ1970ዎቹ እስከ 1990ዎቹም እስካሁንም አለፍ ብሎ ሲመጣ ብዙ አሻራ የሙዚቃን ኢንዱስትሪ ከፍ ካደረጉ የሙዚቃ ባለውለታዎች የግጥምና የዜማ ደራሲ አንድ ትልቅ ሰው የክብር እንግዳ አድርገን ጋብዘንላችኋል። ጸግሻዬ እንኳን ደህና መጣ። እንኳን ደህና ቆያችሁን። ጥሪያችን አክብረ ስለዚህ ስለተገኘ እናመሰግናለን። እኔም ማስታወሳችሁ ስላገኛችሁኝ በጣም ደስ ይለኛል። እስኪ ጸጋዬ ደቦጭ የት ተዘርቶ የት በቀለ? ጥሩ ጥያቄ ነው። የሰጣችሁኝን ክብር በምላሹ እግዚአብሔር ክብር ይስጣችሁ። ሰው ሰርቻለሁ አይልም። ሰርቻለሁም ካልን ደግሞ እድሜያችን ሊያጥር ይችላል። ገና አልሰራውም ስንል ትንሽ ብርታት እናገኛለን። እና ጸጋዬ አዲስ አበባ ነው፣ የአዲስ አበባ ልጅ ነው። እንግዲህ አዲስ አበባ አድጎ እዚህ ሙያ ውስጥ ገባ። ሙያው ውስጥ ከመግባት በፊት በውስጥ የተጸነሰ ስሜት ነበር። ያ ስሜት ግጥም የሚባለው ነገር በጣም የሚጥም ነበር ለኔ እና ይሄ ነገር እንደው ሰው የሚሰራውም አይመስለኝም ነበር። እንደ መጽሐፍ ቅዱስ ቃል ከላይ ወረደ ነበር ይመስለኝ። ያው ትምህርት ቤት ድሮ የምንማርባቸው በካሪኩለም ውስጥ የነበሩ መጽሐፍት አሉ እነ ከበደ ሚካኤል፣ እነሱ የጻፉትን የእንስሳት አገልግሎት የሚለውን መጽሐፍ ስመለከት ነው እንግዲህ ከስር ከበደ ሚካኤል ይላል። ምንድነው ከበደ ሚካኤል ብዬ አስተማሪን ጠየቁኝ። ህይወት ቢኖርም ባይኖርም ቸር ጥበቡ ይባሉ ነበር። ስጠይቅ ግጥሙን የጻፉት ሲሉ ሰው ይጽፋል እንደ ብዬ ከዛ በኋላ ራሴ የሰጠሁት ለጠየቁት ጥያቄ ለራሴ መልስ ለመስጠት ስታገል ወደዛ ውስጥ ገባው ማለት ነው። እንደው ግን ጥበብ በጸጋዬ ደቦጭ መቼ ተጸነሰች? ቀኑን አላውቀውም። ሲፈጠር አብሮኝ የተፈጠረ ነገር ይመስለኛል። እንደው ወደ ስራ የገባህበት? አዎ የተወለድኩበትን ቀን መናገር እችላለሁ፣ ግን የተጸነስኩበትን ቀን አላውቀውም። እና ወደ ስራ የገባሁበት በዚህ ስራ የሚኖር መስሎም አይታየኝም። እና ወደ ስራ የገባሁት 1976 ነው ማለት ከወንድሜ ከአበበ መለሰ ጋር። ያው በመለሰ የዜማ ደራሲ የዜማ ንጉስ ነው። እና ከዚህ ወንድሜ ጋር ቫኬሽን ብዙ ጊዜ ወደ ማርቆስ ሄጄ ነበር ማሳልፈው አክስቴ ጋር። እና ቀኑ ሙሉ እንገናኝና ስንዘፍን ውለን ምሽቱን ለጅብ ትተነው እንመጣለን። ተረኛ እሱ ሲገባል ሺፍት። እንደዛ ነበር ውሏችን። ግን የሚታደርበት አይመስለንም ነበር። እንደ መዝናኛ እንደ መዝናኛ ለራሳችን እየጆ ብለን ከተነፈስን ትልቁ ክሬዲት ይመስለን ነበር። እና 1976 ጀመርን። እና እንዴት ነው ዘፋኞችን ፈልጎ መስጠት ነው ምናምን የሚባል ነገር ተጀመረ። በኋላ ሁለታችንም ኤፍሬም ታምሮን አገኘን እና በዛ ተጀመረ። 76 ላይ ነይልኝ ብሎ ያወጣው እንትን ላይ አልበም ላይ የኔ ያገሬ ልጅ ናት የሚል ዜማ አለ። ያገሬ ልጅ ናት ደማይ። እሱን ሰራው፣ እሱን ሰጠው። ዜማ ሰጠው። እንግዲህ በዛ ጀመርን ማለት ነው። አበበ መለሰ ዜማ ሲመጣ ጊታሩን አነሳ። ጸጋዬ ደቦጭ እንደው ምን አነሳ ወደ ግጥሙ ሲመጣ? መጀመሪያ ማንጎራጎር ነው እናንጎራጎር ነበርና ክራርና ቦክስ ጊታር ሞክር ነበር። ጸጋዬ ደቦጭ ዳተኛ ነው ይባላል። ይሰራል ግን ቶሎ አታገኙትም ይባል ነበር። እንደው ከምን የመነጨ ነው ጥያቄ? ቶሎ አለመገኘት ብቻ አይደለም። አንደኛ ራስን እዛም ቦታ የምትልበት እንትን የለም። በትንሹም ስም ካገኘ ሰፊ ቦታ ማዝ ስተት ውስጥ ይከታል እና ራስን መደበቁ ከአንዳንድ ከሰዎችም አመለካከት ምናምን የተሻለ ያደርጋል። እዛም መታየት ሁለተኛ ጉረኛም ያሰኛል። ዳተኛ የሚባለው እንግዲህ ምናልባት ስራ ቶሎ አልጀምርም፣ ዜማ እስኪገባኝ ድረስ ግጥም መጫር አልጀምርም። ከጫርኩኝ ግን ወዲያው ነው የምጨርሰው። እና ሌላ ምንድነው ቶሎ አይሰጥም የሚባል ዳተኝነት አለ። ሰው መስታወት ይፈልጋል። የሰው ልጅ መስታወት ያስፈልገዋል። ምክንያቱም
በገዛ ሁለት አይኖቹ ዓለምን መመልከት ቢችልም የራሱን ፊት ግን ማየት አይችልም ሰው። ግጥሜን ከጻፍኩኝ በኋላ አሪፍ ነው የሚሉኝን ሁሉ አልፈልግም። ራሴ በራሴ በየቀኑ የተለያየ ጸጋዬ ሆኜ ይመለከተዋለሁ። ያንን ከተመለከትኩ በኋላ ከረካው በኋላ ነው መሰለኝ ራስ ውስጥ ገብተህ ራስን መፈተሽ ማለት ነው። አዎ ለዚህ ምን ይሉኛል? ዳተኛ ነው ይሉኛል። አረ ጥጋበኛም የሚል አይጠፋም። መለስ ስንበልና ከዛስ መጀመሪያ ኤፍሬምን 76 ላይ ጀመርክና ከዛ ወደ ማን ሄድክ? ወደ ኤፍሬም ደገምኩኝ እንደገና። የትኛው አልበም ላይ? እንስፍስፍ አረገኝና መሸደናደሩን ሰራሁኝ። ከዛ በኋላ የመጣው ካሴት አልበም ላይ በግጥም ነው በዜማ ነው? በዜማ ነው። በግጥም የጀመርኩት ኤፍሬምና ኩኩ ግጥምና ዜማ እዛ ላይ እንግዲህ ግጥም ገባሁኝ። ከዛ በኋላ ግጥም እንግዲህ ይወርድ ጀመር ማለት ነው። ሲወርድ ደግሞ ወደ ማን አልበም መውረድ ጀመረ ጸጋዬ? ከዛ በኋላ እዛው ካሴት ላይ ለኩኩ ኤልያስ ተዋባል። ኩኩ ባለባይኔ የምትለው ግጥምና ዜማ ነው። ከዛ በኋላ ሰባዎቹ መጨረሻ ላይ ወደ እነ ጸጋዬ እሸቱና ኬኔዲን ተረከብክ ልበል? 78 ኬኔዲን ተረከብኩኝ። እንግዲህ አይደለም ታክሲ ማቆሚያውን ስላወቅኩ እየሳፈርኩ መሄድ ነው። ከዛ ጸጋዬ ቀጠለ። መጀመሪያ ኬኔዲ ነበር። ኬኔዲ ነበር። አካል ደሜ የሚለው ሰው በአብዛኛው የሚያውቀው ዘፈን አንድ ነኝ ነው። ተመስገን ተካ ነው አንድ ነኝ ነው የሰራው። በመላ ነው የሚለውን ግጥም ሰራሁለት። ተዋት ከልክሏት ግጥሙ መነሻ ሀሳቡ ከፖለቲካ አንግል ነው ይባላል። በዛን ሰዓት በነበረው ገቨርንመንት ወቅቱ ወያኔ ጫካ ገብታለች ይባል ነበር እና ወያኔ መሆኗን በደንብ አናውቅም። ግን እኔ የእስር ቤትም ህይወት ነበረኝ። ታስረ ነበር? አዎ። እና የደርግም መጨረሻ ማየት ከሚጓጉ ሰዎች አንዱ ነበርኩ እና በዚህ መጣች እየተባለ በሚታሰብ ጊዜ ተዋት ከልክሏት አልኩኝ። ትምጣ ለማለት ነው። አንኳኳው በሬን ገብቷት ከመጣች ወዳው መውደዴን እዛ ላይ እኮ መነሻው ላይ ገልጸዋል። እንደውም እንደ ዱር ዝንጀሮ ጫካ እንደለመደ ቤት መግባት ይጠላል እሷን የወደደ ሁሉም ቤቱን ጥሎ ነው ጫካ ውስጥ የሚገባው። ከዛ ጋር የተያዘ ነው። ሳንሱርድ ላይ ግን ችግር አልነበረውም በዛን ሰዓት? አሁን ሳንሱርድ ነበር በእናንተ? አዎ ነበረ። ሳንሱሩን ስትሸውድ የሚሰማ ደስታ በጣም ከባድ ነው። ማለት የማግኘት አቅም የላቸውም እዛ የተቀመጡ ሰዎች አላቸው። ግን ደራሲ ይሸውዳል። ደራሲና ሰዓሊ ይሸውዳል። ውስጠ ዘዬ አለ፣ ውስጠ ወይራ አለ እና ይሄ እንደ ውስጠ ዘዬ ነው የቀረበው። ከዛ ከኬኔዲ በኋላ ወደ ጸጋዬ እሸቱ መጣ። አዎ ጸጋዬ እሸቱ ላይ መጣው። እሱ ብዙ ሚስጥር አለው። ለምሳሌ ገለል በይ ደርግን ነበር። አንተም አልተውካቸውም ጸግሻ? አዎ እሱም እኮ አልተወኝም፣ ገርፎኛል። እና ከዛ ጋር የታዘን ገለል በይ እንዳመሊ ልደር ቤቴን ለማምቆ ፊት ከሱ በፊት የነበረውን ኑሮ እንትን ለመግለጽ ነው። ከዛ በኋላ እዛም ላይ እንክት ይበል ድቅቅ ጎኔ ላይ መቼው መቼም ያለ ወዳጅ አይደላም ያለ ሰው የለም ለማለት ነው። እዛ ላይ በአቅሜ የቻልኩትን ብያለሁ። እንግዲህ ከዛስ ከጸጋዬ በኋላስ ወዴት ተራመድክ? ከጸጋዬ በኋላ አሰፋለች፣ አሰፉ ደባልቄ። አዎ ከዛ የሽመቤት፣ ከዛ ብርቱካን እያለ ሄደ። ከዛ በኋላ እንደዚህ አይነት ነገር የሰራሁት በደርግ ጊዜ የሽመቤትና ኬኔዲ የተቀባበሉት ዘፈን ነው። በዛ ጊዜ ሃይማኖታዊ ነገር አልፍም። መጣ ሆይ በዝና መጣ ሆይ መውደድ የሰማዩ መርጠ ደጉ መንገድ። ሰማዩ የሰማዩ የጽድቁ ነው እና እሱ ሊያልፍ የቻለው በምንድን ነው? መጣ ሆይ ዝና በሬ ለመውደድ በሰማዩ ባቡር ከች ባየሩ መንገድ። ለአየር መንገድ የተጻፈ መስሏቸው ነው ያሳለፉት። በመጀመሪያ ጊዜ በፕሌን ስንሄድ ነው። ይሄ በአርት ውስጥ ብዙ ጊዜ ሌጀንዶችን መሳብ ጥሩ ነው እና ይመስለኛል እነ ነጋዴ አሰማሽ እቴ ነይ እንሳፈር የምድሩ ኃላፊ ነው በሰማይ ባቡር። ያቺ ነገር ቅጭል ልትልብኝ ነበር። በዛ መነሻ ውስጥ አድርገን ነው እንዴት አንድ ቀን በአውሮፕላን ሲሄድ አንድ ነገር አለንም ብዬ ነው። ከዛ በኋላ ከነሱ በኋላ ወደ መጨረሻ አካባቢ ወደ እነማን መጣ? ብዙ ናቸው። ከዛ በኋላ አለማየሁ እቴ፣ መሐሙድ አህመድ አለ፣ እነ ማሪቱ ለገሰ አሉ፣ የባህሩ አለ፣ ባህሩ ቀኜ። የእሳቸውም አጋጣሚ እሳቸው እኛ ጋር ሊሰሩ የመጡበት ጊዜ ክልል የሚል አዋጅ ታውጆ ነበር። እሳቸውን ሆኜ ስመለከተው ክልልን በምን ያውታል የሚል ነው እና ቀኑ አደናባሪ፣ ምሽቱ ከባዳ፣
ሰውም አይታመን ዘመድ ሲሉት ባዳ ይሄንን ሳይቀረው ሳልጠይቅሽ አገናኝ ወይ ዘመናዊ ክልልሽ ያንቺ ልፍኝ ሎሚ የኔ ልፍኝ ኮክ ነው ተከለልሽ ተከለልኩ እንዳንላወጣው ምክንያቱም ጎንደር ይዞ ቅመም ይዞ መጣና ጤፍ ይዞ ከጎጃም ይሄዳል ተከለልሽ ተከለልኩ እንዳንላወጣው አንድ ወዳጅ ነበረ ካንቺ የሚያገናኘኝ አስማማው ቀረና ጋረደው ከለለኝ አሁን የመጣው ክልሉን ያወጣው ጋረደው ነው አቶ ጋረደው ነበር እንደው በስራዎች ላይ በዛን ሰዓት ልክ በጀመረ በነበረበት ሰዓት ሰዎችን ፈልገው መሄድ ነው እነሱ ፈልገው አንተ ጋር መምጣት ነው ምን አይነት እንትን ነበረው እውነት ለመናገር እኔ በአብዛኛው ሰዎች ናቸው ሄጀም መጋፋት አሰሩኝ ማለት አልወድም ይሄ እስካሁንም ድረስ አልፈጠረብኝም የለም ምክንያቱም ስራን ይወልዳል ጥሩ ስራ ከሰራ ያንን ስራ ፈልጎ ይመጣል ከዛ ውጭ ግን ከሄድክ ጥሩ አይደለም የሚፈጠሩም ደራሲዎች አሉ እነሱን ስለምን ቦታ ተሳጣለህ እንደው ግጥሞች ላይ ሲጽፍ አሁን የድሮ ግጥሞች በእናንተ ዘመን የነበረው ከነ ይልማ ገብረአብ ተነስተን ስንመጣ ቅኔ ያለው ሰምና ወርቅ ያለውና እንደው ሲጽፉ ግጥሞቹን ፈልጋችሁት ነው ወይስ ጥበብ የሚያመጣው ነው አስባችሁት ነው እንዴት ነው አው ቅኔ በጣም ያስደስታል ቅኔ ስትገልጽ ኳስ ተጫዋች አለ አይደል እንዲያስመስሎ እንዲሲወስድ ደስ ይለዋል አይደል ልክ እንደዛ ማለት ነው እንፈልገዋለን ማንም ሰው ቅኔ መጻፍን ጠልቶ አይደለም አሁን ያማል ቅኔው ምን ቢመጣ እና ቅኔ ትልቅ የአማርኛ ቋንቋ ትልቅነትን የሚገልጽ ነው ናን ራሱ ብቻ በስንት መጠቀም ትችላለህ ህብር ቃሎችን ማወቅ ያስፈልጋል በሁለት ሊፈቱ ገና በማላላትና በማጥበቅ የሚገለጹ ብዙ ቃላት ቋንቋዎች አሉ ያለንን ጨርሰን ጠቅመናል ወይ ካልን ገና አልጀመርነውም እንደውም መዲናና ዘለሰኛ በቀረበት ዘመን ቅኔ ያለ ማለት ይከብዳል እኔ በዚህ አጋጣሚ መዲናና ዘለሰኛ በዚህ ዘመን የጻፉት እኔ ብቻ ስለሆንኩኝ አሁን አንድም ለተመስገን ታፈሰ እሷ መጨረሻ ነች አዎ ከዛ በፊት ጌታ መሳይ አበበ አለማየሁ ፋንታም ሰርቻለሁ መቼም ይቻልኩትን ያህል ሄጃለሁ ግን በዛን ሰዓት የነበሩ ባንዶች በጣም የምትወድላቸው ምን ባንድ ነበሩ አይ ምን አማራጭ አለ መጀመሪያ ሮሃ ነው አይ ከሮሃም ቀጥሎ ደግሞ ቴዲ ታደሰ እንትን ሲልበት የነበረ ባንድ ነበረ ኢትዮስታር ኢትዮስታር በኢትዮስታር እንኳን አልወሰድንም ብዙ ጊዜ ምን ፈልገው ግሩቡ ምናምን ምን ፈልገው የሮሃ ባንድ ነው ታስታውስ እንደሆነ አሞራ ራሱ እኮ ወደ ሮሃ ከለር እየመጣ ነበር የሚሰራው እና እንደዛ አይነት ስሜት ነበረን ትልቅ ውበት ነበራቸው ትልቅ ውበት ነበረን የዛሬው እንግዳችን ተወዳጁ የሙዚቃ ባለሙያ ገጣሚና የዜማ ደራሲ ጸጋዬ ደቦጭ ፕሮግራማችን ይቀጥላል ተከታተሉ ክብራትና ክብራን ካፍታ ቆይታ በኋላ ተመልሰን መተናል ጸግሻይ ግዴው ከ1970ዎቹ እስከ 80 90ዎቹ እያልን መተናል እስኪ ከድሮ ወደ ዘንድሮ እንምጣና ደግሞ የቅርቡ ስራዎች ላይ የማዲንጎ ሶወድላት ጎዳናው እንዴት አድርጎ ሰራት ብዙም ባይርቅ ማህሌት እኔ ስራዎች ናቸው ትግስት አፈወርቅ በሉልኝ የምትለው ዘፈን አሉ እንግዲህ እንደዚህ ያሉ ፍቅር አዲስም ናሊ ናፍቆት የምትለው የኔ ሐሳብ የኔ ጭንቀት የምትለው ዘፈን እነሱም አሉ አንዳንድ ጊዜ ስታስታውሳቸው ይከብዳል አዎ በርግጥ ከብዛት አንፃር የሆነ አንዱን አንስታን ከባድ ነው ወደ ማዲንጎ ልመልስ ነውና ማዲንጎ ጋር ካንተ ጋር ያስተሳሰራት አንድ ዘፈን አለች ልበል ግጥም ማህሌት ነች ማህሌት ሁለተኛ ልጄ ስም ነው እና እሷ ተረግዛ ያለች ማዲንጎ ወንድ ከሆነ ክርስትና ለማንሳት ተጠባበቅ ነበር እኔ ደግሞ ዝም ብሎ ስሜቴ ሴት ትመስለኝ ነበርና ይሄ ማህሌታ ያሬድ ማህሌት የሚለው ነገር በጣም ወደው ስም ነው ከህይወቴ ጋር የተቆራኘ ሳይሆን ልጅ ከወለድኩ ሴት ልጅ ከወለድኩ ማህሌት እንደምላት እና ያንን ስሜት ይዤ ነው የጻፍኩት ሴት በመሆኑ አርግጠኛ ነበርኩ ማለት ነው ተጠራጥሬ ነበር አንዳንዴ ይታያል አንድ ሰውዬ ምን አሉኝ አጋጣሚ ገጠመኝ ትወዳላችሁ አንዳንድ ጊዜ የሚሳካላችሁ ቃልቻ ናቸው አሉኝ ምን ለማለት ነው ስላቸው ይሄው አምላክ ስለሰራት ምድርን በክብነት ዙራ ይመጣ የለም ወደ ነበረበት ያላችሁት እኮ
ይሄው ኤርትራ ልትመጣ ነው አሉኝ። አስበው ነበር አንተ ይሄ ሀሳብ ስትጽፈው? እኔ እንግዲህ ከኤርትራ ከመመለሷ 4 ዓመት ቀድሞ ነው ዘፈኖች ዘፈነው። አይዲያው ላይ ነበር ይሄ ሀሳብ ወይስ የለም? የለም እንደ ቃልቻ ያደርጋችኋል ተተነበያላችሁ አይነት ነገር ነው። እዚህ የሚሆን ነገር ምን ጽፎ ነገር አለ። አምላክ ስለሰራት ምድርን በክብነት የሚለው ማንም ሰው ተሰዶ ሄዶም ሀብታም ሆኖም ተመልሶ ኢንቨስተር ሆኖ ወደ ሀገሩ ይመጣል እንጂ እንደሄደ የሚቀር የለም። ሁሉም ነገር ታሪክም ተመልሶ ፋሽንም ተመልሶ ይመጣበት ዘመን አለ እና ያንን አይነት ፊሎሶፊ በውስጤ ሰምቶኝ ነው የጻፍኩት። እሳቸው በራሳቸው መነጽር ስለተረዱት ነገሮችም ሲገጣጠም ይሄን ነገር ሊያነሱት ይችላል። ስለዚህ ማህሌት ይሄኛው ትራክ ማሪንጎ ላይ ያለው ትራክ ለሷ መታሰቢያ ነው ማለት ነው። ለልጄ ማስታወሻ ነው። ኦሬዲ በቃ በሷ ጸደቀ ማለት ነው። አዎ ለማህሌት ጸጋዬ እና በአጋጣሚ ሴት ሆነች። ሴት ስትሆን ደግሞ ትዕግስት አፈወርቅ ነች ክርስትና ያነሳቻት። ያው ዝሮ ከነሱ አልወጣችም። በእርግጥ ትክክለኛ ፍቅር አለን፣ የሚያፈላልግ ፍቅር አለን እኔና ማሪንጎ እና ከዛም ጋር የተያዘ ነው እንትኑ እና ክርስትና ማንሳቱ ምናምን የተገናኘ ነው። እንግዲህ በ16 ዓመቱ ነው የተገናኘ ነው ከማሪንጎ ጋር እስካሁን አብረን ነን። ያው ረጅም ጊዜ ነው ማለት ነው። ሻይ ቡና እያልን አንድ ሙዚቃ ተገባብዘን እንመለሳለን። ክቡራትና ክቡራን ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በትህትና እንጠይቃለን። ጸግሻ ወደ አንተ ተመለስኩኝ። እንግዲህ ያው ይህ ፕሮግራም ዋናው ሀሳቡ ለዚህ ትልቅ ስራ የሰሩ ሰዎች የሚመሰገኑበት፣ የሚወደሱበት፣ ፍቅራችን የምንለግስበት ፕሮግራም መድረክ ነው። ያው ግን ለጨዋታ መንደርደሪያ ጸግሽ ምንድነው ለሚለው የማያውቁ ሰው ይኖራል ብዬ አላስብም። ግን እንደው ለጨዋታ ማድመቂያ ያህል የቆዩትን ስራ እየነካካ መጥተናል እና አሁን ፕሮግራማችን እያገባደድን ስለሆነ እስኪ የቅርብ ስራዎች አሁን የሚወጡ ካሉ እየተሰሩ ያሉ ስቱዲዮ ውስጥ ካሉና ተሰርተው ያልጠቀስካቸው ስራዎች ካሉ የቅርብ ስራዎች እንግዲህ ማሪንጎን ጠብቁ። ድምፁ አስተማማኝ ነው እና እንግዲህ በሀገራችን ውስጥ በአሁኑ ሰዓት አለን የምንለው ድምፃዊ ነው እና ሰክሰስ ያደርጋል ብዬ ከመናገሬ በጎኑ ሰውን ያረካ ይሆናል ብዬ እደመድማለሁ እና ስራ ላይ ነን አሁን ያለ ነው። ከእግዚአብሔር ጋር እንፈጽመዋለን። ጥሩ ነገር ይመጣል ብለን እንጠብቃለን። እኛም እንጠብቃለን። ወደ ምን ያህል ስራ ተረክበሃል? አሁን ከዚህ ከአዲሱ አልበም እየጨረስኩ ነው የምቆጥረው። 2 ጨርሻለሁ፣ እቀጥላለሁ። እንቁላሉ እየወደቀ ነው የሚቆጠረው። አዎ ልክ ነው፣ እውነት ነው። እያለቀ ነው፣ ሆድ ውስጥ አይቆጠርም ብዬ ነው። ለኛ ጄኔሬሽን አርቲስቶች የምታስተላልፈው መልእክት ካለ? አዎ በመጀመሪያ ደረጃ እኔ አሁን ብዙ ጊዜ ስመለከተው ዘፈን የሰሙ አልመስለኝም። ዘፈን የሚሰሙ አይመስለኝም። ዘፈን ሲሰሙ ደግሞ መታወቂያ መለየት አለባቸው። እኛ ማንን በማን መታወቂያ ያለብን? መታወቂያ ከየት ነው ማግኘት ያለብን? አሁን እኮ የቡሩንዲውም የቡጁምቡራውም የምኑም ዘፈንን ወደ አማርኛ ሲከልሱት አማርኛ ችግር አለው። አማርኛ ችግር ያለበት ምንድነው? ከርብ ይፈልጋል። የውጮቹ ግን ወይ ተንቀጭቅሾ መቅለብለብ ነው ድምጽ፣ አለበለዛም ደግሞ ንግግር ማድረግ ነው እና ለኛ ሀገር ህዝብ ጆሮ አይሄድም። አሁን ብዙ ልጆች አሉ የሚጥሩ፣ ብዙ ነጠላ የሚያወጡ አሉ። የሚደመጡት ግን ባህሉንና ህዝቡን ጠጋ ያሉት ናቸው እና ህዝባቸው ምን እንደሚፈልግ ጠጋ ብለው ሌጀንድ ይኖራቸው። የተንኳኳ ሁሉ ዘፈን አይደለም። ይሄን ማወቅ አለባቸው። ዘፈን ሪትም አይደለም። በእርግጥ ያስተምራሉ ምንላቸው ዛሬ በጣም እያበላሹ ናቸው። አንድ ሰሞን ይሄ አበባዮሽ ምናምን የሚል ዘፈን ቴዲ የዘፈነበት ምክንያት አለ። እሱ ታንጀብል የሆነ የሰዎችን እርቅ ተመልክቶ የዛን ጊዜ በስሜት ከዛ ጋር አዋህዶ የዘፈነው ነው። ግን በአሁኑ ሰዓት
ሆ ብለን መጣን። ሆ ብለን አባባሉ ብለን በጣም የሚገርም አባባዎችም ናቸው ራሳቸው አባባው ነው አባባሉ ብለን ብለው የሚዘፍኑት። ግጥም ዜማ ከልብ መወሰድ አለበት። ነፍሷን ይማረውና እናና ዱባለ ጭር ሲል ሲዘፍን 11 እና 12 ዓመት እድሜ ነው። እቺ ልጅ ስጋዊ ፍቅር አላዘፍንም ብዬ ነው ምን ብዬ መግጠም አለብኝ ብዬ 3 ቀን ፈጅቶብኝ ነው። ህፃናትን ሰዎች ጥለዋቸው ሲሄዱ ህፃናት የሚረበሹትን ረብሻ አስታውሼ ጭር ሲል አልወድም ምን የሰራሁት። ግጥም ከእድሜ ጋር መሄድ አለበት። ለአባባ ባህሩ ስጽፍ ደግሞ ጭር ሲልን አሰጥም እድሜ ያማክላል እና በእድሜያችን ምን ልከው መልእክት የሚያምርብንን ቋንቋ ምናምን ማሰብ አለብን። የምንለውን ነገር ማወቅ አለብን። እዚህ ጋር እዛ ጋር ምናምን አይሰራም። ዘፈን ሰዎችን ቁጭ ብሎ መወዝወዝ አለበት። ቆሞ ብቻ በመጨፈር ብቻ ሳይሆን ቁጭ ብሎም የሚወዘውዝ መሆን አለበት ዘፈን እና ያንን ቢያስቡበት ጥሩ ነው እላለሁ። ሌጀንድ ቢኖራቸው እኛ እኮ ስንሰራ እና አሰፋ ባተን እነ ባህሩ ቀኘን ሁሉ ተመልክተን ነው። ምክንያቱም እኛ እስክንገባበት ድረስ አሻግሮ ያመጡት እነዛ ናቸው። እነ ጥላሁንን አይተን ነው። ከየት ተሻግሮ የመጣውን ኳስ ነው የምንመታው። መሰረት አድርገን ያንን መሰረት አድርገን ነው መሄድ ያለብን። 5ኛ ፍሎር ስንወጣ የመጀመሪያውን ፍሎር ከረሳን የረገጥነውን ደረጃ ከረሳን ስንመለስ መሰበራችን ነው። እንደዚህ አይነት ጥንቃቄዎች መደረግ አለባቸው። በጣም እናመሰግናለን ጸግሻዬ። እንግዲህ የምናከብርበት የምናመሰግንበት ሰዎች ለሰሩት ስራ የምናወድስበት ፕሮግራም ነው። የእስካሁኑ ቆይታችን ይህን ይመስል ነበር። ስለነበረን ቆይታ በጣም አመሰግናለሁ ጸግሻዬ። አሁን ወደ ቀጣዩ ፕሮግራም እንገባለን። ክቡራትና ክቡራን ተመልካቾቻችን እስካሁን የነበረው ቆይታ ይህን ይመስል ነበር። አሁን የስራ ባልደረባችን ትመጣና ጸጋዬ ደቦጭን የክብር ካባ ታለብስልናለች። እንግዲህ ያው ጸግሻዬ ለአንተ ያው ለሰራኸው ስራ የምናመሰግነው የምንከባበርበት ነው። ነገር ግን ለሰራኸው ስራ እስካሁን ላበረከትከው ስራዎች የኪነ ጥበብ ከፍ ካረጉ ከሀገራችን የኪነ ጥበብ ባለሙያዎች አንዱ አንተ ነህ። አሻራ ትልቅ አሻራ ይጣልክናና የምናመሰግንበት የምናከብርበት ለአንተ ክብራችን የምንገልጽለት ፕሮግራም ስለሆነ ያው እንግዲህ እዚህ ስለተገኘ ደስ ይለናል፣ እናከብርሃለን። ከዚህ በላይ ደግሞ እድሜ ተርፎ ተትረፍርፎ ብዙ ስራ እንደምትሰራ መልካም ምኞቴ ነው፣ ተስፋም አለኝ። አመሰግናለሁ። እንግዲህ መከባበር የሀገራችን ወግ ነው። እናንተንም ተከበሩ ሲላችሁ ነው ሰው የምታከብሩት እና እናንተንም የምትከበሩና የአክብሮታችሁን ምላሽ እግዚአብሔር ይስጣችሁ። እንግዲህ እኔ በዚህኛው ዘመን ቀለም የገባው ህዝብ ቀለም የወለደው ህዝብ ባለበት ጊዜ የሀገርን ነገር አሳንሶ ይመለከታል ማለት ትንሽ ግር ይለኛል። ግን ለሁሉም ልቦና ይስጠው። ሀገርና እናት መተኪያ የሌላቸው ናቸው እና የሀገራችን ህዝቦች እንደ ድሮ ተፋቅረው ቋንቋ ሳንለይ የምንጨፍርበት ዘፈን እንድንሰማ ልዩነት ሳይኖረን ተቃቅፈን የምንጓዝበትና ተቃቅፈን ደግሰን አብረን የምንበላበት ምድር ያርግልን። ይሄን ነው ሀገራችንን ሰላም ያርግልን። ከሰማይ የወረደው ቃል በምድር ላይ ሁሉም ቢከበር ሰው ሰራሽ ወንጀለኛ መቅጫ መንግስትም ሕግም ባልነበረ ከምድራዊው ዳኛ ከችሎቱ መሪ እንፍራ ፈጣሪ የጥበቦች ሁሉ የመጀመሪያው ፈሪሃ እግዚአብሔር ነው።
አትግደል አታመንዝር በእኔ አትማል በሐሰት አትመስክር አስርቱን ትእዛዛት ማን ነው የሚያከብር ወላጅ ታላቅ አክብር ሰንበት አትሻር ባልንጀራ እንደ ራስ ውደድ አፍቅር አስርቱን ትእዛዛት ማን ነው የሚያከብር አዞናል በፍጹም በፍጹም የሌላ እንዳንመኝ ብሎናል ከኔ ሌላ አታምልክ ቀናተኛ አምላክ ከሌለን የሰናፍጭ ቅንጣት የምታህል እምነት ባዶንን ሰዎች ካልተገዛን በግብረ ገብነት እግዚኦ መሐረነ አንተ አድነን የእኛ ማተብማ ሳሰበን እግዚኦ መሐረነ አንተ አድነን የእኛ ማተብማ ከሰማይ የወረደው ቃል በምድር ላይ ሁሉም ቢከበር ሰው ሰራሽ ወንጀለኛ መጣ መንግስትም ሕግም ባልነበር ከምድራዊው ፖሊስ ከሕግ አስከባሪ እንፍታ ፈጣሪ የጥበቦች ሁሉ የመጀመሪያው ፈሪሃ እግዚአብሔር ነው። ፕሮግራማችን እንዲህ እያለ ወደ መጠናቀቁ ደርሷል። እንዲህ በአማረ ቦታ እንድንቀርጽ ፈቀደልንን ሄይዴይ ሆቴል ከልብ እናመሰግናለን። እንዲሁም እንግዳችንን ካባ በማልበስ የተባበረችንን ፈዲላ ዲኮር እናመሰግናለን። እስከ ሳምንት መልካም ሳምንት